ዝግርሳይ ወደ ዳይለታ ያኩኔ የጎሪቃ ባህል የገደለው ስንት ትውልድ ነው? ጎሪቃ እንደ ያሄራ ሀነተ ወይቂ ወደ ዳይለታ ያኩኔ የጎሪቃ ሃይማኖት የገደለው ስንት ትውልድ ነው? ጎሪቃን ሃይማኖት ወይቂ ወደ ዳይለታ ያኩኔ ስንት እሳት የላሰ ትውልድ ዕውቀት ያለ አቅም ያለ ሃይምሮ ያለ ተበላ። አፑ ተማላጨ ዳይራይተ ያ ወልቃይ ያ ጭንጨረት ያ የለታ ይመተተ እግዚአብሔር ግን ቆፍሮ ያወጣል። ኦሳይ ቦኪ ከሰና የለታ እግዚአብሔር ግን ቆፍሮ ያወጣል። ኦሳይ ቦኪ ከሰናባ ኧረ በእናታችሁ ነቃ በሉልኝ። አለ እንተ በጎትተ እግዚአብሔር መጀመሪያ ሲያስመልጥ ልጁ ነው ያስመለጠው። ኦሳይ ኮይሮ ሐልሲድ ጾንሲድ ናት ኦንሰዳ እግዚአብሔር ልጁን ሲያስመልጥ በልጁ ውስጥ እኛን ነው ያስመለጠው። ኦሳይ ናት ኦንሲድ ና ጋርሳና ኑነ ጾንሰዳ እግዚአብሔር መጀመሪያ ልጁ ነው ያስመለጠው። ኮይሮ ባረናት ኦንሰዳ እግዚአብሔር ከዘንዶ አፍ ልጁን አስመለጠው። ኮይሮ ሄዳው ያዶና ፍናት ኦንሰዳ ትላንት ያነበብንበት ቦታ ዝንኑ ነበበዳክ ሰዋኔ ግልጽ ነው። ዳሪ ቆንጨ ባይደ አይዛብን በብርቱ ምትር ሊገዛ ያለው ልጅ ነው። ደያሳው ባወልቃመ ምለታም አንሞታ ልጅ አይደለም። እትማደና አግደና የማይረባ ሰፈር ከሸለበ ልጅ አይደለም። እትሄረን ባያይትሎና አግደና በእግዚአብሔር ዘንድ አንድያ ልጅ ነው። ኦሳ ሲንሰንትና ብዙ ልጅ አይደለም። ጦና አግደና አንድያ ልጅ ነው። እትና አንድያ ልጅን እግዚአብሔር ወደዚህ ዓለም ሰው አድርጎ ስልክ እትና ጦሳይ አሳውዲ ሀቤታ ቦለ የዲደ ሰው አድርጎ ስልክ አሳውዲ የዲደ ዘንዶ ይጠብቀዋል። ዳዊና ጊዜ ፖለቲካ ይጠብቀዋል። ኢታ ፖለቲካ ሃይማኖት ትብታብ ይጠብቀዋል። ሃይማኖት ያቃሹና ጊዜ አሰጋሪ ነገር ይጠብቀዋል። ኢታ መተወሲያኖ ታይና ጊዜ ነገር ግን ሰማይ ተከፈተል። ያንቀሲ ሰሉዶ ሰማይ ያገዘው ሰሉ ማቲያ ሰማይ ብቻ አይደለም። ሰዛላ ጊዜ ምድር አፏን ከፈተች። ዶናዶ ያርቢ ተመለክታለ ይላንተ ዛሬ ታውኪታ ደነ ሰማይ ብቻ ሳይሆን ምድር ታገዛለች። ሰላዛላ ጊዜ ሳይ ከማደነው ሰማይ ብቻ አይደለም። ሰላዛላ ጊዜና ምድር ራሷ አፏን ከፍታ ላንተ እገዛን ታመጣልሃለች። ቢተታ ዶናዶ ያለ ነው ማዶ አይመራ አፉን የሞላውን ውሃ ረጨበት ነው የሚለው። በዶና ኩንሰዳ ሃታ ጀደረ ረጨበት ነው የሚለው። ፖኬዳ ያጌ ምንድነው? ቃል በቃል ሲያወራ በውሃ ታጥቦ እንዲወሰድ ነው። ቃላን ጸልየ ወደኔ ሃታን ሚተተራ ሃታን ጎጊ ባናዳ ከዘንዶ ከባብ የሚወጣ ውሃ የሚጠጣ ንጹህ ውሃ አይደለም። እሄዳ በከዚያ ሃታይ ለው ሃታ ውሸት ያታ መርዝ ነው። ኢታ ሃታ መርዝ ነው። ኢታ መርዝ ሃታ መርዝ እንዲበላ መርዝ ሜተ ተናዳን ሃታ ጩሁና አልበላም በሏ። አረ ዋስመተ ተከጊ ጩሁና አልበላም በሉ እስኪ። ስለዚህ ዮሐንስ ራእይ 12 ላይ ያለው ሕፃን ቹታ መጣባታ ማላ ወንደ ያገርናይ በዘፍጥረት ምዕራፍ 3 ላይ ይታያል። ይሄ ሱብ ሸምፓ መረንሳ መጣፋን ቤት በዘፍጥረት ምዕራፍ 3 ላይ ነው የሚታየው። ዘፍጥረት መጣፋ የዙ ሸምፓ ቦላ ቤት መጽሐፍ ቅዱስ የኛ 66ቱ መጽሐፍ ነው ቱሱ በጣም ነው ሱቡ መጣፋ ይካ በልጁ የተከበበ ነው። ማን ዶነ ከልጁ አመልጦ የትም መሄድ አይችልም። መጽሐፍ ማፈከዚ ያቀነ ባለ ነው መጽሐፍ ልጁ ከልጁ ሐሳብ ውጪ ሌላን ሐሳብ ማውራት አይችልም። ና ኢየሱስ አበባ ተረቆባ ሐሳብ ነው ልጁ ውጪ ዳዊት ስለ ዳዊት አያወራም። ና በካዲ ዳዊት ባሰ የኛ መጽሐፍ ስለ ሶሎሞን ሳይሆን ከሶሎሞን የሚበልጠው ነው የሚያወራው። ኑ መጽሐፍ ሶሎሞን ወረነሽ ሶሎሞን በአዲ ባባ ሐሳይ የኛ መጽሐፍ ስለ ሙሴ አያወራም። በሙሴ ጀርባ ስለ ክራይስት ያወራል። ኑ መጽሐፍ ሙሴ ባግደናሽ ሙሴ በጉየባ ገና ኢየሱስ አበባ ሐሳይ የኛ መጽሐፍ ስለ ዮናስ ሳይሆን ከዮናስ የሚበልጥ 3 ቀን መሬት ውስጥ ተቀብሮ የተነሳው ነው የሚያወራው። ኑ መጽሐፍ ዮናስ ባግደናሽ ዮናስ ፍራዲ ሄዙ ከማ ቤታ ጋር ሳን ኡቲዲ ደንደረ ኢየሱስ አበባ ሐሳይ መጽሐፉ ስለ ሰምሶን አያወራም። መጽሐፍ ሰምሶን በሐሳይና መጽሐፉ በሰምሶን ጀርባ መጽሐፍ ሰምሶን በጉየባ ገና እንዴት እግዚአብሔር ኃጢአተኛውንና የኃጢአት አባትን ዲያብሎስን እንዴት እንደቀጣ ያወራል። ኦሳ ነገራቻነ ነገራ አዋ ጊደ ዲያብሎስ ወት ኦሳይ ኃጢአትን ትመረምሩታላችሁ ይላል። እንተ መጽሐፍ ብዲ ታያገ መጽሐፍትን ይመረምራሉ። መጽሐፍ ብዲ ታያገ ነገር ግን መጽሐፉ ስለኔ ያወራል። መጽሐፍ ተባሐሰይ ውጪ መጽሐፍ ሌላ ነው ያወራል። ካፌ ሐራ መጽሐፍ ሐሰይ ነው ያገ መጽሐፍ ስለኔ ብቻ ነው የሚተነብየው። መጽሐፍ ተባጣው መጽሐፍ ስለኔ ብቻ ነው ኮንክሉዥን የሚያረካው። መጽሐፍ ተባጣው ላጣት ያገ እዚህ ውጪ ሌላ የኛ ሌላ መጽሐፍ ሌላ ሊያወራ ይችላል። ኑ መጽሐፍ ሐዋፍ ሐራ አያን ሐሰይና ምንም ሌላ ነገር ሊያወራ መብቱ ነው። ሐራባ አያን ካራሳ ያዘነ የኛ መጽሐፍ የሚያወራው ስለ ኢየሱስ ብቻ ነው። ኑ መጽሐፍ ሐሰያ በኢየሱስ አዋጣላ ስለዚህ
በልጁ የተከበበ ነው። መጽሐፎይና አንድ ወደ ተወትለ ያን በዘፍጥረት ያለው አንድ ልጅ ይዘፍጥረት እንደ አይትና ያውም ሄረካ የዘንዶን ጭንቅላት የሚቀጠቅጠው ሄዳዊያ ሁቢያ የዲያን አጉሳ ሞት ማግስት የተተነበየው ሃይቋፈ ወንድ ሰገላስ ወደ ተደዋ ህዝቡ ሁሉ ሰይጣን ባመጣው መርዝ ከሞተ ማግስት ቢታንደ ያሰው በሰይጣን አክየደ ማርዘን ሃይቀደ ወንድ ከሞተ ማግስት ሃይቀደ ወንታን ትንቢት ተነበየ። ሃልነባ ወደ ተዳ ሰፈር ሰፈር የሚያየው ሰይጣን ብቻ ነው። ሄራ ሄራ ዘለ ሰይጣን አዛ ገደልኩ ያለው ሰይጣን ብቻ ነው። ወዳደ ያገበ ሰይጣን ከሞተው ዘር ህያው የሆነው ዘር ሃይቀ